بسم الله الرحمن الرحيم. الحمد لله الذي عم برحمته جميع العباد وخص أهل طاعته بالهداية إلى سبيل الرشاد ووفقهم بلطفه لصالح الأعمال وعلمهم بعلوم الدين فصاروا لملة الإسلام مؤيدين. وأحمده أيضا حمد معترف بجزيل الإرفاد وأعوذ به من وبيل الطرد والإبعاد. والصلاة والسلام على سيدنا وحبيبنا ونبينا محمد وعلى آله وصحبه وسلم أجمعين. وبعد فأيها السادات والسيدات أحييكم بتحية الإسلام وهي تحية أهل دار السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله بلفوا شهر رمضان በሱፊዮቹ ሐድራ እንዴት ያልፍ ነበር እንዴት ነበር የሚለውን ርዕስ በመያዝ ቅድሚያ በነሰይድ ሊበን ከዚሁ ካጠገባችን ባሉት በሚል ተነስተን የነሰይድ ሊበንን ባለፈው ሳምንት ማክሰኞ ለቅቄ ነበረ። ዛሬም እንዲቀጥል እያሉ ብዙ ግሩፕ ደንበኞችና ብዙዎቹ ወንድሞቻችን በጉጉት እየጠበቅን ነው ስላሉኝ የነሰይድ ገረውይን ደግሞ ዛሬ አንዳንድ በቻልኳት ቀድር በኔው ብቻ በራሴ ያጠናሁትንና ረመዳን ላይ ምን ይሰራ ነበር ለምትሊቱ ብቻ ርዕስ ለመናገር እሞክራለሁ። ቢስሚላሂ الرحمن الرحيم በነሰይድ ገረውይ ሐሪማ ሸህረ ረመዳን እንዴት ነበር ይላል ርዕሱ። አው ቅድሚያ መታወቅ የሚገባው ሰይድ ገረውይ ማለት ሁሉም እንደሚያውቀው ብዙ የዲን ከዋክብት ዑለሞች መሻይኾች ሱፊዮች አህለ ጠሪቃዎች አህለ ሐቂቃዎች አህለ ሸሪዓ أهل الشريعة أهل الخلوة أهل الكشف يقروا يفروا يستمروا ناتشو كلجنتنا كجهلنا كلامواك تكفرنا كنفقنا كونجلنا كسنفنا إياتطهروا إياتأبوا إيلقلقوا ألف بأبلو قرآن بجود بمقرات توحيد بأمرنيام بأورومنيام بيقوانقو በአረበኛም በማቅራት ተውሂዱን በማዓለም በቅድሚያ እያቀሩ ተዚያም ፍቅህንና ሐዲስን እንዲሁም ቃኢዳ የቁርአን አቀራር ስልትና ተፍሲር አልቁርአን በአብዛኛ በድምቀት የሚቀራበት ነው። ከዚያውም ጋር በሱፊዮቹ ዘንድ ሱሉክና ተሰውፍ ዙህድና ተቅዋ ኢሕሳን የሚባል የውስጣዊ መስመር ያስተዳደግ ማለትም የአኽላቅ በጥሩ ጸባይና በጥሩ ስነ ምግባር ኮትኩቶና መልምሎ የማሳደግና የነፍስያንና የሸይጣንን ድርና እንቁላሏን አፍርጦ አጥፍቶ ነቅሎ መኮፈስና መኮራራትን መጽፎ አስተሳሰብን አጥፍቶ በጥሩ ጦቢዓን የሚያንጹ ናቸው። በጥሩ ጦቢዓና በሁስን الخلق እያነጹ አላህን በመፍራትና ዚክር ሶላት الجماعና ዳዕዋ ጾምና ቂያም الليل የሌል ዒባዳ በማስለመድ ብዙ ትላልቅ መሻኢኾች ማፍራታቸውን ማለትም የሰይድ ገረውይን ትልቅነት እና የሐድራውን ማንነት ከውስጣቸው እየተሾሙ በወጡትና በውስጣቸው ባደጉት ታላላቅ የዲን ሊቃውንቶች ይታወቃል። ማለትም ደረሶቻቸው እንዲህ የሆኑ ተማሪዎቻቸው እንዲህ በጣም እንቁ የሆኑና ዓሊም የሆኑ በሳል የሆኑ ዛሂድ የሆኑ አስተማሪዎቻቸው ተማሪዎች እንዲህ የሆኑ አስተማሪው እንዴት ይሆኑ የሚለውን ያስተምረናል። ለዚህም ቅድሚያ የነሰይድ ሊበን የተናገርኩበት በዚህ ነው። ሐድራው ላይ ቁርአንና ዚክር ሹሁድና ፊክር አዛንና ሶላት الجماعة እንጂ ጫጫታና ክርክር ዛዛታ የማይሰማበት ነው። በተለይ በሸህረ ረመዳን ገረዋ ላይ ለዚያራ ለአንድ ቀን ብሎ የሄዱ መሻይኾችና ትላልቅ ገረዋ ለዚያራ ለአንድ ቀን ብሎ የሄዱ መሻይኾች ሁሉ እዛው እየተማከሩ እዚያው አንሄድም እያሉ የቀሩበት ነው። ዘው ላይ ገረዋ ላይ
ትላልቅ ደረሶቻቸውን ለመጥቀስ ሞክራለሁ። እነዚያን ቅድም እንዳልኩትኝ እንዲህ ያሉ ትላልቅ ደረሶች ያፈሩ ሸኽ የሸኽዮችን ማንነት በጣም በበሳሉና በትልቅ ስለሚያሳይና ማንነታቸውን ስለሚነግረን በደረሶቻቸው ብቻ ሸኾቹ ገረውዬ ማወቅ ይቻላል። ለምሳሌ ታላቁ ዓሊም ልጃቸው ኸሊፈቱ ሳኒ ሁለተኛው ኸሊፋ ሰይድ ሶታው ገረውዬ ሳኒ የሚባሉት የእሳቸው ልጅ መሆናቸውና በእሳቸው ላይ የቀሩ 12 ፈን የሚያቀሩ የነበሩ ናቸው። ሰይድ ገረውዬ ሳኒ ማለት ዒልሙ በጣም ሰፍቶ እድሜያቸው ወጠርቅ ማለቱ በስተቀር ሐድራውም ገንፍሎ የሚሄድበት የነበረ እነሱን ያየ የአባታቸውን ትልቅነት ሊያውቅ ይችላል ማለት ነው። ቀደም ሲል ደግሞ ታሪካቸውን ያነበብኩላችሁ በምስራቅ ጎጃም ላይ ሰይድ ሊበንጅል አወል የሰይድ ገረውዬ ደረሳ ሲሆኑ እንዲሁም እንደነ ሰይድ ጣባ እንደነ ሰይድ ደጀን እንዲሁም እንደነ ሼኽ ወጀልና እንደነ ሼኽ ጌታው ሼኽ ያሲን አጋምሳ አናራቶች እንደነ ሼኽ ዩሱፍ ኮሬብ እነ ሼኽ አጃጌ ማለት ነው። እንደነ አባ ሼኽ ኢብራሂም ገርፋ እንደነ ጌታው ሼኽ ሙዘሚል እነ አብዋ ሼኽ አረቡ እንደነ ሼኽ እስማዒሉል ጀና እንደነ አባ ሼኽ ኢብራሂም ጦተላ እንዲሁም እንደነ ሼኽ ኢብራሂም ቃኢዳ እንደነ ሼኽ አህመድ ከቢር ሐጃ ፈጆች እንደነ ሼኽ ዑመር ጎር እንደነ ሼኽ አብደላህ የሼኽ ያሲን ወንድም ማለት ነው። እንደነ ሼኽ ዳውድ ሳይንት እንደነ ሼኽ ዳውድ መስቀላ እንደነ ሼኽ አሊ ወለላው እንደነ ሼኽ ሲራጅ አቡበክር እንዲሁም ደግሞ እንደ አውራድ ባዩ እንደነ ሼኽ አህመድ ጉራጊ እንደነ ሼኽ አህመድ ጎጃም እንዲሁም ብዙ ሰዎች ቢቆጠሩ የማያልቁ በመቶዎቹ የሚቆጠሩ ብዙ ሳዳቶችና ትላልቆችን ያሳደጉ በእነሱ ላይ ማደጋቸው ሲታወቅ በጣም ቢቆጠሩ ብዙ መሻይኾች ናቸው። እነዚህ ያላችሁ አንዳንድ ሀገር ለየአንዳንዱ ለሀገር የሚበቃ የከመሉ መሻይኽ ብቻ ቢቆጠሩ በመቶዎች የሚሆኑ ደረሳዎችና ቢቆጠሩ መሻይኾች ብቻ የሾማቸው በመቶዎች የሚቆጠሩ ናቸው። ደረሳቸውና ተማሪያቸው በመቶ ሺህ የሚቆጠር ያውም በዲን ጠንካራ የሆኑ ሰዎች ለዲን በማበርከት የታወቀ የዲን ማዕከል ሰይድ የገረዋ ሐድራ የታወቀ የዲን ማዕከል የሆነ የሐድራና የዒባዳ የዚክር የቁርአን የእስልምና ዩኒቨርሲቲ ነው። ይህን ሁሉ ማለት የፈለኩት ሸህር ረመዳን በሐድረተል ገረዋ ላይ እኒህን ሁሉ ተላልቅ መሻይኾች እንዲሁም ከየአገሩ ላይ ለመጦም ለሸህር ረመዳን ሑርመትና ለአደብ ለተቅዋ ለዚክር የሸኾቹን ዋዕዝ ለማዳመጥ ብዙ መሻይኾች ከየቦታው በውስጡ በመቶዎች የሚቆጠሩትን ሳዳት እንዳንድ ተራ ሰው ሽሽግ አድርጎ ዋጥ አድርጎ እንደየሐለቱ የላይ የውስጡን መስተንግዶ እያስተናገዱ የላዩንም ቀለብ የውስጡንም ቀለብ የማዕናውን ጊዛ አልማዓኒ የማዕናን የመሐባ ቀለብ እየቀለቡ የአውራድ ቀለብ እየቀለቡ ያስተናግዱ አስማምተው በማቀፍ ሌላው ደግሞ ተራው ሰው ደግሞ በሺ የሚቆጠሩ ደረሳው ማለትም ገና ታዳጊ ተማሪና እንዲሁም የአካባቢ ጀማዓው በስፋት የሚታደምበትና የሚخدምበት የሚማርበትና የሚቀራበት ዒባዳ የሚያረግበት የሚዘክርበት ነው። ይሄ ሐድረተል ገረዋ በረመዳን ላይ በጣም ይብሳል። ይሄውም ሲሆን በሸህር ረመዳን የበለጠ ቢሆንም በማንኛውም ጊዜ ይሄ ሁሉ ሰው እያለ ሁሉም አንገቱን ደፍቶ ቀኝ እጁን አውጥቶ ነፍስያውን ትቶ ነፍስያውን ተዋግቶ ድምጹን አጥፍቶ አንገቱን ደፍቶ ዒባዳ የሚያረግበት የሚያለቅስበት ተፈኩር እያደረገ አላህን ፈርቶ የሚገዛበት ሐድራ ነው። ሐድራው ላይ ቁርአንና ዚክር ሹሁድ የሚደረግበት ነው። ገረዋ ላይ የመጣ ሁሉ ለአንድ ቀን ያየው ሁሉ ከዚህ ቦታ አልወጣም እያለ ኑሮውን እየተወየመነነ የሚቀርበት ነው የሚማረክበትም ነው። هم قوم لا يمل لقاؤهم ولا عيب فيهم إلا أن زائرهم قد ينسى الأحبة والوطن እንዳለው ሰዎች ናቸው። ትላልቅ ሰዎች ውድ ሰዎች ናቸው። አብሮ መቀማመጣቸው አቀማማጫቸው ሁሉ አይሰለችም እነሱን። ላኪን አይብም የለባቸው ምንም ነገር አንድ አይብ ብቻ አለባቸው አለ ሰዎቹ። ምንድነው አይባቸው?
እነሱን ያገኛቸው ሁላ እዚያው ተማርኮ መቅረት ነው። በዒባዳ በሶፋ ሸቀዋን ይፈቃሉ፣ ኑሮን ያሳምራሉ። ዒባዳው ሌላው ነገር ለዛ ይነሳዋል፣ ቤቱንም ንብረቱንም አስረስቶ እዚያው ይቀራሉ ማለት ነው። ይሄም አይብ ሆኖ ሳይሆን ይሄንን እንደ አይብ ለሚያይ ሰው በሚፈልግ ሰው መቼም ይሄን ያገኛ እንጂ ሌላ የሚያገኝባቸው የለም እንደተባለው ናቸው። ብዙ መሻይኾች ለምሳሌ ነባ ሼህ ኢድሪስ ሻፍዒ የሚባሉ ሸርዒ ሸኽ ነበሩ። ቂርአት ያቀሩ የነበሩ ሰው ገረዋ ላይ ለሸህር ረመዳን ለዚያራ እንደመጡ ሲያዩት ዓጂብ አለው። የኔ ሸኽነት ቀርቶ የሰይድ ገረውይን አንዱን ተራ ደረሰ ያክል እንኳን የሸህር ረመዳንን ሁርመት አልጠበቅኩትም አላወቅኩትም ለካ አሉ። ከዚያውም እንዲያውም ሀቤቴ ሐቁን ሳላከብር የጦምኩትን ሁሉ እዚሁ ቀዷ ማውጣት አለብኝ ብለው እዛው ረመዳንን ጾመው እዛው ቀሩ። እዛው የ12 ዓመት ድረስ ጾመዋል ይባላል። 12 ዓመት ረመዳን ቀዷ አውጥተዋል ይባላል። ለሚልክ በሌላ ሀገር ሳላቀው ሁርመቱን ሳልጠብቀው የጦምኩትን ተገሯ ውጭ ሁሉ ቀዷ ማውጣት አለብኝ እንዲሁ ሐቁን አልጠብቀውም ብለው ጾምም አልመሰለኝ ብለው የብዙ ዓመት ረመዳን ቀዷ እንዳወጡ ብዙ ሽማግሎችና ብዙ ሳዳቶች ይናገራሉ። የጮባ ሼኽ ጌታው ሼኹ ሼኽ ከማል የሚባሉት ረህመቱላሂ ዐለይህ በነ ጌታው ሰይድ ገረውይ ላይ ያሰገዱ ናቸው። እሳቸውም በሆነ ሐጃ ሰውየው ይዟቸው መጥቶ ገረዋ ላይ ለሌላ ነገር ነበር ያመጣቸው። ከሐድራውን ገብተው ሲያበቃ ሲያዩት ሐድራው የሚማርክ ነው። በልበረካ ሆነ አንተ እንኳን እዚህ አደረስከኝና ሐድራውን አየሁት እንጂ እንደውም መጿሚያ ቦታ እሱ ለተንኮል ነበር ገለጥ ታወጡልኛለሁ። ቂርአት ሲቀራ ሐዲሱ ላይ ስተት ካለ ያንን ትነግሩኛለሁ። እኔ ተቆሜ ዓሊም ስለሆኑ ቁሜ ሲያበቃ አዋርዳቸዋለሁ ሸኾቹን ብሎ ነበር ይዟቸው የመጣ። የሚዋረድና ገለጥ የሚወጣበት ቦታ አይደለም፣ ስተት ያለኛ ላይ ነው። ትብት ይልቅስ እንግዲህ እንደውም መጧሚያ ቦታ አግኝቻለሁ በዚህ መርቀህ እንደው እንጂ በሌላው በኩል ቤተሰቦችን ንገርልኝ እኔ አልሄድም። ረመዳን እዚህ ጾማለሁ ብሎ በሰትር ያንን ጊዜ ዓመት ረመዳን ጾሙ። ከዚያ ወዲያም ብዙ ዓመት ጾመዋል ይባላል። ከዛም ጌቶቹ ረህመቱላሂ ዐለይሂ መሐባ ይዟቸው ተዋውቀው እንደውም በጣም ቀድራቸውን ስላወቁ ሸኾቹ ሲያልፉ ሲሉ ወስያ ሲናገሩ ጌታው ሼኹ ሼኽ ከማል እንዲያሰግዱብን ብለው ነው የተናገሩ። የዛን ዕለት ይህን ሲነገሩ ሸኾቹ አሰግዱ ተብለዋል አንቱ እንድሰግዱብኝ ያሉ ብለው ሲሏቸው ሙእሚንነቴን አሁን ያወቅኩት ሙስሊምነቴን አሁን ያወቅኩት በሸኾቹ ሙስሊም በሆን ነው ያሰግድብኝ ብለው ያሉኝ ብለው ያለቅሱ እንደነበረ ይነገራል። እንዲያው በጥቅሉ ገረዋ ላይ በሸህረ ረመዳን ከጎጃም ከወሎ ከቤገምድር ከወረሂበኖ ገረዋ ለመጦም ሰው በብዛት ይሄድ እንደነበረ ይነገራል። ለዚህም ነው ሰው ለማሳረፍ ብዬ ቦታው ሰው ለማሳረፍ ብለው በየቦታው ላይ የቆጠርናቸውን መሻይኾች በሊበን በጣባ በዚሁ በናራት በሐጃ ፈጅ በየቦታው ላይ የሾሙበትና ሰው ያደረጉበት እንጂ ሰው ገረዋ እነዚህ ሰዎች ሳይወከሉ በስተፊት እናንተ ሳይሉ በስተፊት ብዙ ሰው ከየቦታው ላይ ይሄደ ህዛ ቦታ ላይ ቂርአት እንደሚያደርግና ብዙ ሰው እነሱ ላይ እንደሚቀራ ይነገራል። ገረዋ የሄዱ ረመዳን እየጾሙ ሳያፈጥሩ በጀነት ውሃ ያፈጠሩ ብዙ ናቸው። ሸህረ ረመዳንን ገረዋ የጦሙ ልባቸው በጦም ልባቸው ተወልውሎ በጀነቱ ዓለም የጀነቱ ዓለም እየተገለጠባቸው ጌታዬ ኺታሜን እዚህ አርግልኝ እያሉ ገረዋ ላይ በረመዳን የሞቱ ተጎጃም እንኳን እኔ በዚሁ በጅህልናና በልጅነት እድሜ የሰማሁትኝ እንኳን ማቃቸው 3 ሰዎች ገረዋ ላይ በረመዳን ብቻ የሞቱ ተዚያ በፊትና በሌላ ቀን የሞተው ብዙ ሰው ያለቀው ብዙ ተቆጥሮ ማይዘለቅም። እንደ ረመዳን እየጦመ በጦም ላይ የሞቱት ገረዋ ላይ ብቻ 3 ሰዎች እኔ ራሴ አቃለሁኝ። አንደኛው አባ ሼህ እስማኤል ዳውድ ይባላሉ። እስማኤሉል ጀና ያባ ዘለቀ ዳውድ ወንድም ማለት ነው። ሼህ እስማኤሉል ጀና የተባሉት በሸህረ ረመዳን ነው እየጦሙ ሳያፈጥሩ የሞቱ። ያን ጊዜ ሰይዲና ገረዊ ለይል ዒሻ እንደሰጀዱ የጀነት ሑረል ዒኖች ይህን ሰው እስከ ዛሬ ናፈቅነው ይበቃል ላክልን እንጂ ጀነቱም ሑሩም ቁሱሩም መላእክቱም ናፍቋል አምጡልን ብለዋል ብለው ዒሻ እንደተሰገደ በፋኖስ ነው የተቀበሩ። ሁለተኛ አባ ሼህ ሁሴን መሐመድ አሊ ረህመቱላሂ ዐለይሂ የነገሩን በጀማዓ ላይ ነው የተናገሩ። ያዘው ካለ 2 ሰዎች ተጎጃም ሂደው ሸህረ ረመዳንን እዛ ለመጦም መሐከል ጾም ላይ ታመሙ። እዛው እየጦሙ ሞቱ። አንደኛው አባ ሼህ ኢሳ ይባላል፣ አባ ኢሳ ይባላሉ።
ተወጀል በታች ወረደ የምትባል ሀገር ላይ ነበር ያሉ እዛ ሄደው ያለፉት አባ መሐመድ ኢሳ ይባላል። አሁንም አለ ልጅየው የሱ አባት ናቸው። አንደኛው ስማቸውን ተደግፎኛል እና በየወቅቱ ላይ የወቅቱ ማማር ሁሉም ደረሳ በእኒህ ሰዎች ነበረ የሚቀና እንደነሱ ምን ነው ሆነነሩ እንደነሱ ምን ነው እዚሁ ሙተነሩ እያለ ሁሉ እንትን የሚልበት ነው። አውራዱ ሲባል ሁሉም የማዕና ፊልም እየተገለጠባቸው የማዕና ቴሌቪዥን እየተገለጠበት እዚያው ላይ እየተጫረረ የሚጮኸው ዛሬ ይህናየሁ ዛሬ ይህናየሁ የሚለው ብዙ ነው። ሱብሂ አውራድ ላይ ሸኾቹ እንዲህ ያለ ነገር ዘልቆ አያየው ሰው የለም ወይ ቢሉ በበነጋታው በሸህ ዩሱፍ ኮሪብ ረህመቱላህ አለይህ ይህን ተላየሁማ ሸኾቹ ደረሳ አይደለሁም ብዬ ተሸፋፉኝ ቁጭ አልኳሉ። ያችን በሐዚረተል ቁድስ ላይ ዛፍ ስር እንዲህ ያለ ስራ ነበር እንዲህ ያለ ቦታ ነበር ያሉት ሸኾቹ ላይ በበነጋታው ደርሼ መጣሁ የሚሉ ደረሶች እንደና በሸህ ዩሱፍ ኮሪብ ያሉ ነበሩ። የሸኾቹ ወዕዝ የጀመሩ ጊዜ እያተላቀሰ ሰው ድምጡ ቀለብ ነበር። ላያሉ ሙሪድ ገና ሲጀምሩ ሰለዋት ማውረድ ወቅቱ ይጥል ነበር የኸልቁን ፉአዲ ከቶም ቢጤ ያለው ሲያወጡ በዷዲ ከማ አንዘለሁ ለነብዩ ሙስጠፋ ነብዩ ላይ ቁርአኑ እንደወረደ አድርጎ ሐርፎ የተቀራበት ቁርአኑ የተቀራበት ነብዩ ሰለላሁ ዐለይሂ ወሰለም በሰይድ ጅብሪል እንዳቀረው አድርጎ ሰይድ ገረውይ ላይ ነው በጆዲ የተቀራበት። እንደዛ አድርጎ ገና ወዕዝ ሲጀምሩ ልቅሶ እየበዛ እባካችሁ ልቅሶ አትላቀሱ ሸኾቹን ደምጥና አዳምጥበት ተብሎ ግዳጅ የተደረገበት ሰዓት ነበረ። ከዛው መሐከል ደሞና በሻህሊ ወለላው እሳቸው እንኳን የምር ነው ሊችሉት የማይችሉ ወይ እንግዲህ ተገረዋወጣ እንደሆነ እንጂ ልቅሶን አልችለውም ብለው ሲሉ አይነ ሻህሊ ወለላው ነገሬ ተብሎ 3-4 ሰዎች አሉ። በሻህሊ ወለላው ተጎጃም እሳቸው ምንም አይችሉትምና ዝም ብለው ቁጭ ብለው የቻልኩትን ያህል አዳምጡ ተብለው የተነገሩበት ሰዓት አለ። በኩመሉ አውራድ ላይ ያው ብዙ አስራርና ብዙ እንትን ያለበት ነው። መቼም 24 ሰዓቱ በአውራድ ነው። በዚህ በሊበን ላይም በዚያም ያልነው ሁሉ አውራድ ይባላል የተባለው ነገር ሁሉ እዛ ላይ መጀመሪያ ተገረዋ የተደወነና ይሄ ሁሉ መሻይኾቻቸው የገረዋ ደረሳ ሁሉ በየቦታው ያለ የሚለው ገረዋ ላይ የተደወነ ነው። በይበልጥ የተባለ ነው። የሸኾቹ አውራድ እስከ 70,000 እስከ 100,000 ድረስ ዊርዳቸው የነበረ ናቸው። የሳቸውን የሸኾቹን የሙሪዱንና የሐድረውን ብቻ አወራሁኝ ስለ ረመዳን ብቻ የምትሰራይቱን ብቻ እንጂ የሸኾቹን ለማውራት የመላእክታን ዚክርና የመላእክታን ስራ የመቆጠር ያክል ስለሚሆንብኝ አድሬም ማድል ቅዋይም አይደለም። ቅዋም አላህ ተሰጠኝ ደግሞ ወደፊት ኢንሻአላህ በስፋት ላወራ እሞክራለሁኝ። ይሄንን በሸኾቹ የግሽ ሐድራ ላይ ሁኜ አደባጣሁበት አፉ አላህ ይበለኝ። ይሄንን ለሙሂቦች ሲል ለጠማቸው ብዬ ሲል ብዙም ሰው በአደብ እንዲያዳምጠው ፈልጋለሁኝ። ይሄንን الله أقول قولي هذا واستغفر الله لي ولكم ولعامة المسلمين وصلى الله على سيدنا محمد وعلى آله وصحبه وسلم أجمعين. ستتبع الله عفو بلني عفو الله بلن. اللهم صل وسلم على سيدنا محمد. لهم الفاتحة.